ሰላም ሰላም እንዴት ናችሁ? ዌልካም ቱ ዚስ ቻናል። ዛሬ ደግሞ ስለ ስኪዞፍሬኒያ ስለሚባለው ሳይካትሪክ ፕሮብሌም፣ ስለ ማኔጅመንቱ፣ ሲምፕተሞቹ፣ ስለ ትሪትመንት አንድ ፓቶፊዚዮሎጂ እናያለን ማለት ነው። ኤንድ ሜይንሊ ፎከስ ለማድረግ ያክል አንቲሳይኮቲክ ሜዲኬሽንስ ኦር እነዚህ አንቲ ስኪዞፍሬኒክስ የምንላቸው ሜዲኬሽኖችን እናያለን ማለት ነው። ፈርስት ስኪዞፍሬኒያ ማለት ምን ማለት ነው የሚለውን ስናይ ስኪዞፍሬኒያ ያው ዲፋይን ስናደርገው it is a chronic heterogeneous syndrome of disorganized and bizarre thoughts, delusion, hallucination, inappropriate affect, cognitive deficient and impair or psychological functioning በእነዚህ ይገለጻል። ሲንድረም ነው ወይም ደግሞ ኮሌክሽን ኦፍ ሳይን ኤንድ ሲምፕተምስ ነው ማለት ነው። እነዚህ ሳይን ሲምፕተሞች ምን ያካትታሉ? ዲስኦርጋናይዝድ የሆነ ኤንድ ቢዚር የሆነ ቶታቸው ዲስኦርጋናይዝድ የሆነ ነው። ደሊዥን አለ፣ የተለያዩ ታይፕ ኦፍ ደሊዥኖች አሉ እናየዋለን። ሃሉሲኔሽን አለ፣ አይዘር ቪዥዋል ሊሆን ይችላል ኦር ኦዲተሪ ሃሉሲኔሽን ሊኖራቸው ይችላል። ኢንአፕሮፕሪየት ኤንድ ኮግኒቲቭ ዲፊሽንስ አላቸው። ኢምፔርድ ሳይኮ ፈንክሽኒንግ ወይም ደግሞ ሳይኮሶሻል ፈንክሽኒንግ አላቸው ማለት ነው። እነዚህ ኮሌክሽን ኦፍ ሲምፕተምስ ናቸው ማለት ነው። እያንዳንዱን ምልክት ለማየት ያክል አምስት እንከፍለዋለን። ሲምፕተም ኦፍ ስኪዞፍሬኒያ ፖዚቲቭ ሲምፕተም፣ ኔጌቲቭ ሲምፕተም፣ ኮግኒቲቭ፣ አግሬሲቭ ኤንድ አንዛይቲ ወይም ዲፕሬሽን ሲምፕተም ብለን እንከፍላቸዋለን ማለት ነው። ሌትስ ሲ ዋን ባይ ዋን። ፖዚቲቭ ሲምፕተም የምንላቸው ሲምፕተሞች ደሊዥን፣ ሃሉሲኔሽን፣ ዲስኦርጋናይዝድ ስፒች፣ ዲስኦርጋናይዝድ ኦር ካታቶኒክ ኦር አጊቴትድ ቢሄቪየር እነዚህን ያካትታል ማለት ነው። ደሊዥን ስንል ግን ምን ማለታችን ነው? ሃሉሲኔሽን ስንል ምን ማለታችን ነው የሚለውን እናያለን ማለት ነው። ደሊዥን ስንል አምስት አይነት ደሊዥኖች ይኖራሉ። ሜይንሊ ፈርስት ዋን ፕሪሰኩተሪ ደሊዥን የሚባል አለ። ዲስ ፕሪሰኩተሪ ደሊዥን ምንድነው? ፎልስ ቢሊቭ ዛት one's self or others are being persecuted or mistreated, watched or conspired against by others ነው። ይሄ ምን ለማለት ነው? ያው all delusions are false beliefs ናቸው። ሁሉም የተሳሳተ እምነት ነው። ፕሪሰኩተሪ የምንለው ግን የተሳሳተ እምነቱ ነው በሌላ ሰው ሚስትሪት እንደተደረገ፣ ዋችድ እየሆነ እንደሆነ ወይም ደግሞ እየተሰለለ እንደሆነ፣ ኮንስፓየርድ እንደሆነ ወይም ደግሞ እየተመሳጠሩበት እንደሆነ የሚያስቡበት ፎልስ ቢሊፍ ፕሪሰኩተሪ ደሊዥን እንላለን ማለት ነው። ደሊዥን ኦፍ ኮንትሮል ስንል ደግሞ ስቲል ኢት ኢዝ ኤ ፎልስ ቢሊፍ ዛት ዋንስ ቶትስ ፊሊንግ ኦር ቢሄቪየር አር ኮንትሮልድ ባይ አን አውትሳይድ ፎርስ ነው። አሁንም ይሄ ፎልስ ቢሊፍ ነው። አስተሳሰባቸው፣ ፊሊንጋቸው እና ጸባያቸው አውትሳይድ ውጭ ባለ ኃይል ነው ኮንትሮል እየተደረገ ያለው ብለው ነው የሚያምኑት ማለት ነው። እነሱ አይደለም በራሳቸው የሚያዙት፣ በባህሪያቸው ሌላ አካል ነው ወይም ደግሞ አውትሳይድ ፎርስ ነው የሚያዘን ብለው ያስባሉ ማለት ነው። ደሊዥን ኦፍ ጊልት ኦር ሲን ስንል ደግሞ ስቲል ኢት ኢዝ ኤ ፎልስ ቢሊፍ ዛት ዋን ሃዝ ኮሚትድ ኤ ቴሪብል አክት ነው። ይሄ የሆነ ሰው የሆነ ወንጀል ሲሰራ አይቼዋለሁ ወይም ደግሞ ኃጢአት ሲሰራ አይቼዋለሁ ብሎ እንደማለት ነው። ፎልስ ቢሊፍ ነው፣ ሪል ያልተደረገ ነገር ነው ግን እንደዚህ ሲያደርግ አይቼዋለሁ ሊሉ ይችላሉ ማለት ነው። ይሄን ደሊዥን ኦፍ ጊልቲ ኦር ሲን እንለዋለን ማለት ነው። ሌላው ሶማንቲክ ደሊዥን ነው። ሶማንቲክ ደሊዥን ስንል ደግሞ ፎልስ ቢሊቭ ዛት ዋንስ አፒራንስ ኦር ፓርት ኦፍ ቦዲ ኢዝ ዲዚዝድ ኦር አልተርድ ነው። እዚህ ጋር ደግሞ አሁንም ስቲል ፎልስ ቢሊቭ ነው። እንዴት ነው የሚያስቡት? የሆነ የሰውነት ክፍል የራሳቸው ሊሆን ይችላል፣ የሌላ ሰው ሊሆን ይችላል፣ እንደታመመ ችግር እንዳለበት ነው የሚያስቡት። ለምሳሌ ልቤ መምታት አቁማለች ብለው ሊያስቡ ይችላሉ ማለት ነው። ልክ እንደዚህ አይነት ደሊዥንን ሶማንቲክ ደሊዥን እንለዋለን ማለት ነው። ሌላው ግራንዲዮስ ደሊዥን የምንለው ደግሞ it is a false belief ሆኖ ዛት ዋን ሃዝ ስፔሻል ፓወር ኦር ዛት ሱፐርናቹራል ኒውሮሎጂ እንዳለው ማመን ነው። የሆነ ኃይል እንዳለው ከላይ የተሰጠ ከፈጣሪ የተሰጠ
ስፔሻል ፓወር እንዳለው ሱፐርናቹራል ኒውሎጂ እንዳለው ይሰማዋል ማለት ነው። ይሄንን ግራንዲዮስ ደሊዥን እንለዋለን ማለት ነው። ሶ ስለዚህ ደሊዥን ይሄን ይመስላል። ሃሉሲኔሽን ስናይ ደግሞ ሃሉሲኔሽን አይዘር ኦዲታሪ ሃሉሲኔሽን ሊሆን ይችላል ኦር ቪዥዋል ሃሉሲኔሽን ሊሆን ይችላል። ሃሉሲኔሽን ደግሞ እንዴት ነው ዲፋይን የምናደርገው? the patient experience hearing voice from outside which will tell him to do certain things or two or more voice are talking among each other commenting about the patient ነው። ሃሉሲኔሽን አሁን ደግሞ ያልተፈጠረ ነገር ሲሰማ ኦዲታሪ ሃሉሲኔሽን ይሆናል፣ ሲያይ ደግሞ ቪዥዋል ሃሉሲኔሽን ይሆናል ማለት ነው። ሶ ኦዲታሪው የሆነ ሰው የሆነ ነገር አድርግ እያለው ድምፅ ይመጣበታል ማለት ነው። ወይም ደግሞ ሁለትና ሶስት ሰዎችን እርስ በርሳቸው እያወሩ ሜይንሊ የሚያወሩት ስለ ፔሸንቱ ኮሜንት እያደረጉ አስተያየት እየሰጡ መስሎ ይሰማዋል ማለት ነው። ቪዥዋል ሃሉሲኔሽን ስንል ደግሞ ሬር ነው። ይሄ ደግሞ የማይታይ ነገር ነው የሚታያቸው ማለት ነው። የሆነ ሲንግ ቲንግስ ዊች አር ኖት ዜር ነው በዋናነት የሌለ ነገር ነው የሚታያቸው። ይሄንን ሃሉሲኔሽን እንለዋለን ማለት ነው። ማይንዳቸው ክሬት ያደረገው ሪል ያልሆነ ድምፅና ምስል ማለት ነው። ሶ እነዚህን ሃሉሲኔሽን እንላቸዋለን ማለት ነው። ኦኬ ሌላው ደግሞ ቶት ዲስኦርደር ያለባቸው ማለት ነው። ቶት ዲስኦርደር ስንል ሉዝነስ ኦፍ አሶሲዬሽን ሊሆን ይችላል። ለምሳሌ ዲስኮኔክትድ ቶት ፕሮሰስ፣ ሀሳባቸው ዲስኮኔክት የሆነ ሀሳብ ማለት ነው። አንድ ሀሳብ ይዘው ያንን ሀሳብ ብቻውን ወጥ የሆነ አድርገው ሊያስቡት አይችሉም። የተለያየ ሀሳብ ሊያመጡ ይችላሉ ማለት ነው። ሶ ዲስኮኔክትድ ነው ቶታቸው። ያንን ሉዝነስ ኦፍ አሶሲዬሽን እንለዋለን ማለት ነው። ኢንኮሄረንስ ስፒች ነው ወይም ደግሞ ወርድ ሳላድ ነው። ስፒቻቸው ኢንኮሄረንስ ነው ማለት ነው። ቃል በቃል ሊደጋግሙ ወይም ደግሞ ሊደራረቡ ይችላሉ ማለት ነው። ይህን ወርድ ሳላድ እንለዋለን። ኒዮሎጂዝም ደግሞ አክት ኦፍ ኢንቨንቲንግ ኤ ኒው ወርድ ኦር ፍሬዝ ነው። ኒው ማለት ነው። ሶ ኒዮሎጂዝም አዲስ ቃል መፍጠር ማለት ነው። ተሰምቶ የማይታወቅ ቃል ሊፈጥሩ ይችላሉ ማለት ነው። ኢኮላሊያ ይኖራቸዋል። ኢኮላሊያ ማለት ደግሞ ኢኮ ማለት ያው የገደል ማሚቱ አይደል? ሶ የሆነ የሚያስተጋባ ነገር ማለት ነው። ዊች ሚንስ ሌላ ሰው የሚያወራውን ወሬ ይደግማሉ ዝም ብለው የሆነ ነገር ሲያወሩ እነሱም ያንን እየተቀበሉ የሚናገሩበት ሲምፕተም ማለት ነው ኢኮላሊያ። ሶ እነዚህ ደግሞ ከትሁት ጋር በተገናኘ የሚያጋጥማቸው ዲስኦርደሮች ናቸው ማለት ነው። ሶ ፖዚቲቭ ሲምፕተሞቹ ይሄን ይመስላሉ ማለት ነው። ኮግኒቲቭ ሲምፕተም ደግሞ አላቸው። ኮግኒቲቭ ሲምፕተም ምንድን ነው? ኢምፔርድ አቴንሽን ኤንድ ኢምፔርድ ኢንፎርሜሽን ፕሮሰሲንግ ችግር አለባቸው። ሜይንሊ ኮግኒቲቭ ስንል ለርኒንግ ኤንድ ሚሞሪያቸው ጋር ሜይንሊ የሚያተኩር ነው ማለት ነው። ስለዚህ ለርኒንግ እና ሚሞሪ ላይ የሚታይ ለውጥ አለ ማለት ነው እነሱም ላይ። ስለዚህ የመጀመሪያው አቴንሽን ኢምፔር ይሆናል አቴንሽናቸው እና ኢንፎርሜሽን ፕሮሰስ የማድረግ አቅማቸውም ፈንክሽናል አይሆንም ማለት ነው። ኢምፔርድ ቨርባል ፍሉዌንሲያቸውም ሲናገሩም ወርድ ከብሬናቸው ፕሮሰስ አድርገው ፍሉዌንታቸው ማለት ነው እዛም ላይ ኢምፔር ይሆናል። ለምሳሌ ፋይንዲንግ ወርድስ ቱ ኤክስፕረስ ዩር ቶት ኤንድ ፊሊንግ ዲስ ሴማንቲክ ሜሞሪ ማለት ነው። ለስሜትና ለሀሳቡ ቃል ማምጣት አለመቻል ማለት ነው። ሶ እሱም ፓርት ይቸገሩበታል ማለት ነው። ሌላው ፕሮብሌም ዊዝ ሴሪያል ለርኒንግ ታይፕ እንዳልነው ኮግኒቲቭ ማለት ለርኒንግ ኤንድ ሚሞሪ ነው። በዋናነት ለርኒንጋቸው አፌክት ይሆናል። ሜይንሊ ሴሪያል ለርኒንግ የሆነ ነገሮችን ከሆነ ነገር ጋር እያገናኙ የመማር አቅማቸው ዝቅተኛ ነው። ኢምፔርመንት ኢን ቪጊሊያንስ ኦር አለርት ኦር ደግሞ ፎር ኤክስኪዩቲቭ ፈንክሽኒንግ ዲሲሽን ሜኪንግ ሊሆን ይችላል። ሜንታል ፍሌክሲቢሊቲያቸውም አፌክት ይሆናል ማለት ነው። ይሄ ደግሞ ስንል የሆነ ዲሲሽን ሜክ የማድረግ አቅማቸው አለርትነሳቸውም አፌክት ይሆናል፣ ችግር ይኖርበታል ማለት ነው። ሌላው ኢምፔርድ ወርኪንግ ኤንድ ሰከንዳሪ ስቶሬጅ ሚሞሪ ማለት ነው። ወርኪንግ ሚሞሪያቸውም ሰከንዳሪ ወይም ደግሞ ስቶሬጅ ሚሞሪያቸውም በተመሳሳይ አፌክት ይሆናል ማለት ነው። ሶ ይህንን ከኮግኒቲቭ ሲምፕተም የምንከፍላቸው ነገሮች ናቸው ማለት ነው። ከዚህ ጋር ደግሞ ኔጌቲቭ ሲምፕተሞችን ነው ማለት ነው የምናየው። ስለዚህ ከመጀመሪያው ጀምረን ፖዚቲቭ ሲምፕተም አየን፣ ኮግኒቲቭ ሲምፕተም አየን። ኔክስት ኔጌቲቭ ሲምፕተምስ ማለት ነው። ኔጌቲቭ ሲምፕተም የምንላቸው ደግሞ ኢሞሽናል ፍላተኒንግ ይኖራቸዋል። ይሄ ማለት ደግሞ
ኖ ኢሞሽናል ኤክስፕሬሽን ማለት ነው። ስሜታቸው ሊገልጹ አይችሉም። ስሜታቸውን ለመግለጽ ይቸገራሉ ስሜታቸውን። አሎጂያ የሚባል ነገር አለ። ኢናቢሊቲ ቱ ዩዝ ኦር አንደርስታንድ ላንጉጅ ኦር ሎጂካል ኮንቨርሴሽን፣ በንግግሮች መሀል ላንጉጅን አንደርስታንድ የማድረግ ችግር ሊኖርባቸው ይችላል። ኮንቨርሴሽኑ ሎጂካል ማድረግ አይችሉም። ኦር ደግሞ ኖርማል ኮንቨርሴሽን ሊያካሂዱ አይችሉም ማለት ነው። ይከብዳቸዋል እንደዚህ አይነት ነገር። ኤንድ አቮሉሽን ዊች ኢዝ ሪስትሪክሽን ኢን ኢኒሺዬሽን ኦፍ ጎል ዳይሬክትድ ቢሄቪየር። ሜንሊ የሆነ ጎል ዳይሬክትድ ቢሄቪየር አይኖራቸውም ማለት ነው። እዛ ጋር ሪስትሪክትድ ናቸው ማለት ነው። አንሄዶኒያ በተመሳሳይ ኢኔቢሊቲ ቱ ኤክስፒሪየንስ ፕሌዥር ማለት ነው። ከዚህ በፊት ደስታ ሲሰጣቸው የነበረን ነገር ቢያደርጉ ያንን ደስታ ድጋሚ ማጣጣም አይችሉም ማለት ነው። ይሄንን አንሄዶኒያ እንለዋለን። ኤንድ ኦልሶ አቴንሽናል ኢምፔርመንት ይኖራቸዋል ማለት ነው። አቴንሽናል ኢምፔርመንት ስንል ያው አቴንሽን ለማድረግ የሆነ ነገር ላይ ትኩረት ለማድረግ ይቸገራሉ ማለት ነው። እነዚህ ኔጌቲቭ ሲምፕተም ናቸው። አግሬሲቭ ሲምፕተም ደግሞ ይታይባቸዋል። አግሬሲቭ ሲምፕተም ስንል አንኮኦፕሬቲቭነስ ሊሆን ይችላል፣ ኦቨር ሆስቲሊቲ ሊሆን ይችላል፣ ሰልፍ ኢንጁሪየስ ቢሄቪየር ይኖራቸዋል፣ ሴክሹዋል አክቲንግ አውት፣ suicide and property damage ፕላስ ፑር ሰልፍ ኬር፣ ብዙ ጊዜ ደርቲ ይሆናሉ፣ ፑር ሃይጂን ይኖራቸዋል፣ ስሊፕ ኤንድ አፒታይት ዲስተርባንስ ይኖራቸዋል። እነዚህን ደግሞ ከአግሬሲቭ ሲምፕተም እናያቸዋለን ማለት ነው። ዲፕሬሲቭ እና አንዛይቲ ሲምፕተምም ይታይባቸዋል ማለት ነው። ዲፕሬስድ ይሆናሉ፣ አንዛይቲ ውስጥ ይገባሉ ማለት ነው። ዲፕሬስድ ሙድ፣ አንዚየስ ሙድ፣ ገልቲ ፊሊንግ፣ ቴንሽን፣ ኢሪቴቢሊቲ ኤንድ ወሪ እነዚህ የዲፕሬሲቭ ወይም አንዛይቲ መገለጫዎች ናቸው ማለት ነው። ኔክስት ስለ ፓቶፊዚዮሎጂያቸው ነው የምናየው ማለት ነው። ፓቶፊዚዮሎጂው ቢሃይንድ ስኪዞፍሬኒያ ኦር ቢሃይንድ ሳይኮሲስ ምንድን ነው የሚለውን ስናይ ሜንሊ ስኪዞፍሬኒያ ወይም ሳይኮሲስ ሊንክ የሚያደርገው ከዶፓሚነርጂክ ሃይፖተሲስ ነው ወይም ደግሞ ከዶፓሚን ጋር ነው ማለት ነው። በብሬን ውስጥ ሜንሊ ዶፓሚን ፕሮዲሲንግ ኒውሮንስ አሉ ማለት ነው። ዶፓሚነርጂክ ኒውሮኖች እዛ ጋ ያለው እና ሌሎች አሶሲዬሽን ፕሮሰስ ላይ ያለው ኢፌክት ነው ለስኪዞፍሬኒያ መነሻ ተብሎ ይታሰባል ማለት ነው። የተለያዩ ሃይፖተሲሶች አሉ ማለት ነው። የመጀመሪያው እንዳልነው ዶፓሚነርጂክ ነው። ዶፓሚነርጂክ ምንድን ነው የሚለው ሳይኮሲስ ላይ ደግሞ ስኪዞፍሬኒያ ላይ ሃይፐር ኦር ሃይፖ አክቲቪቲ ኦፍ ዶፓሚነርጂክ ፕሮሰስ ኢን ስፔሲፊክ ብሬን ሪጅንስ ነው ማለት ነው። እዚህ ጋር አሁን ቅድም ከምን ጋር ሊንክ ማድረግ እንችላለን? ፖዚቲቭ ሲምፕተም ስንል ነበር፣ ኔጌቲቭ ሲምፕተም ስንል ነበረ። ፖዚቲቭ ሲምፕተም ሃይፐር አክቲቪቲ ኦፍ ዶፓሚነርጂክ ኒውሮን ሲሆን ኔጌቲቭ ሲምፕተም ደግሞ ሃይፖ አክቲቪቲ ኦፍ ዶፓሚን ነው። ነገር ግን የተለያዩ የብሬን ሪጅኖች ላይ ሲሆን ማለት ነው። ግሉታሚነርጂክ ዲስፈንክሽን አለ። አሁንም ግሉታሜት አንዱ ኒውሮትራንስሚተር ነው ኢን ዘ ብሬን፣ ኤግዛይተተሪ ኒውሮትራንስሚተር ነው። የዚህ ኒውሮትራንስሚተርም ዲፊሽንሲ ካለ ግሉታሚነርጂክ አክቲቪቲ ፕሮዲውስስ ኤ ሲምፕተም ሲሚላር ቱ ዞስ ኦፍ ዶፓሚነርጂክ ሃይፐር አክቲቪቲ ማለት ነው። ግሉታሜት ካነሰ ልክ እንደማን አይነት ሲምፕተም ሊያመጣ ይችላል? እንደ ዶፓሚን እንደበዛ አይነት ሲምፕተም ወይም ደግሞ ፖዚቲቭ ሲምፕተም አይነት ሊያመጣ ይችላል ማለት ነው። ሌላው ደግሞ ሴሮቶኒን ነው። ሴሮቶኒንም አሁንም አናዘር ኢምፖርታንት ኒውሮትራንስሚተር ኢን ዘ ነርቨስ ሲስተም ነው። በተመሳሳይ ሴሮቶኒንም የራሱ የሆነ አስተዋጽኦ አለው ማለት ነው። ስኪዞፍሬኒክ ፔሸንት ዊዝ አብኖርማል ብሬንስ ካን ሃቭ ሃየር ሆል ብለድ ሴሮቶኒን ኮንሰንትሬሽን። እዚህ ጋር ሲታዩ ስኪዞፍሬኒክ ፔሸንቶች ብሬን ስካናቸው ሲታይ ኤንድ ብለድ ቴስት ሲደረግ ሴሮቶኒናቸው በጣም ጨምሮ ታይቷል ማለት ነው። ቢኮዝ ሴሮቶኒን እና ዶፓሚን ሊንኬጅ ስላላቸው ማለት ነው። እነዚህ ሜንሊ ሃይፖቴሲሶች ናቸው፣ ሜን ሃይፖቴሲሶች ናቸው ማለት ነው። ግን ከሁሉም ዶሚኔት የሚያደርገው ዶፓሚነርጂክ ሃይፖቴሲስ ነው ማለት ነው። ለዛም ነው ስኪዞፍሬኒያ ላይ እና ዶፓሚን ፓዝዌዎች ኢምፖርታንት ኮንሲደሬሽን የሆኑት ማለት ነው። ዶፓሚን ፓዝዌይ እና ባዮሎጂካል ቤዝ ኦፍ ስኪዞፍሬኒያ ሊንክ ያደርጋል ማለት ነው። የመጀመሪያው ዜር አር ፎር ሜን ዶፓሚን ፓዝዌይስ፣ ሜዞሊምቢክ ፓዝዌይ፣ ሜዞኮርቲካል ፓዝዌይ፣ ዘ ኒክሮስትሪያል ፓዝዌይ እና ቲብሮ ኢንፈንዲቡላር ፓዝዌይ ናቸው። እነዚህ ፓዝዌዮች ዶፓሚን ሪሊዝ ሆኖ የሚሄድባቸው ቦታዎች ናቸው ማለት ነው። ስለዚህ ወደ ተለያየ አቅጣጫ ሲሄድ ኢን ዘ ብሬን ዲፈረንት ፈንክሽኖች ይኖሩታል ማለት ነው ዶፓሚን። ስለዚህ እያንዳንዳቸውን ከሲምፕተም ኦፍ ስኪዞፍሬኒያ ጋር እና ከትሪትመንት አውትካም ጋር የምናይ ይሆናል ማለት ነው። እዚህ ጋር ብናይ አሁን አራቱ
ፓዝዌዎች ናቸው ማለት ነው። ስለዚህ ጋር የመጀመሪያው ለምሳሌ በሰማያዊ ቀስት የምናየው ከቪቲኤ ተነስቶ ወይም ቬንትራል ታግመንታል ኤሪያ ተነስቶ ከብሬን ስቴም ማለት ነው ወደ የት ይሄዳል ማለት ነው? ወደ ኮርቴክስ ይሄዳል ማለት ነው። ወደ ኮርቴክስ ሪጅን ሲሄድ ይሄን ምን እንለዋለን ማለት ነው? ሜዞ ኮርቲካል ፓዝዌይ እንለዋለን ማለት ነው። ሜዞ ኮርቲካል እንለዋለን። በተመሳሳይ ከብሬን ስቴም ከቬንትራል ታግመንታል ኤሪያ ተነስቶ በፒንክ የምናየው ወደ ኤንኤሲ ሲሄድ ወይም ወደ ኒውክለስ አኮምቢየንስ ማለት ነው። ወደ ኒውክለስ አኮምቢየንስ ሲሄድ ፓርት ኦፍ ሊምቢክ ሲስተም ወደዚህ ሲሄድ ምን እንለዋለን ማለት ነው? ሜዞሊምቢክ ፓዝዌይ እንለዋለን ማለት ነው። በቢጫ የምናየው ደግሞ ከኤስኤን ተነስቶ ወደ ስትሪያተም ነው የሚሄደው። ኤስኤን ሰብስታንሺያ ኒግራ ማለት ነው። ከሰብስታንሺያ ኒግራ ተነስቶ በቢጫ የምናየው ማለት ነው ወደ ስትሪያተም ሲሄድ ኒግሮ ስትሪያል ፓዝዌይ እንለዋለን ማለት ነው። ሌላው ደግሞ እዚህ ጋር በአረንጓዴ የምናየው ከሃይፖታላመስ ተነስቶ ወደ ፒቱታሪ በሚሄድበት ሰዓት ሆርሞናል ኮንትሮል ይኖረው እና ፒቱታሪ ላይ ኤፌክት ይኖረዋል። ይሄንን ፓዝዌይ እንለዋለን ቲዩብሮ ኢንፈንዲቡላር ፓዝዌይ እንለዋለን ማለት ነው። ስለዚህ እነዚህ አራቱ ፓዝዌዮች ኢምፖርታንት ኮንሲደሬሽኖች ናቸው ማለት ነው። ስኪዞፍሬኒያ ብለን ትሪትመንትም ሲምፕተምም ስናወራ እነዚህን ኤሪያዎች እየጠቀስን ነው ማለት ነው። ፈርስት ፓዝዌይ ሜዞሊምቢክ ዶፓሚን ፓዝዌይ ይሆናል ማለት ነው። ሜዞሊምቢክ ዶፓሚን ፓዝዌይ ስናይ ቅድም እንዳልነው ኢት ፕሮጀክት ፍሮም ዘ ዶፓሚነርጂክ ሴል ቦዲ ኢን ዘ ቬንትራል ታግመንታል ኤሪያ ኦፍ ዘ ብሬን ቱ ዘ አክሰን ተርሚናል ኢን ዘ ሊምቢክ ኤሪያ ኦፍ ዘ ብሬን ሰች አስ ኒውክለስ አኩምቤንስ ያለው ማለት ነው። ስለዚህ እዚህ ጋር እንደምናየው እዚህ ጋር ማርክ እያደረግን እያየን እንሂድ እስኪ። እዚህ ጋር እንደምናየው ከቬንትራል ታግመንታል ኤሪያ ተነስቶ ወደ ኮርቴክስ ብሬን ሪጅንስ ማለት ነው። ኮርቴክስ ጋር ሲሄድ ያለውን ሜዞኮርቲካል ብለነዋል። ከዚህ ከቬንትራል ታግመንታል ኤሪያ ተነስቶ ወደ ሊምቢክ ሲስተም ኒውክለስ አኮምቢየንስ ብለናል። ሜዞሊምቢክ ሲስተም ከዚህ ወደዚህ ደግሞ ኒግሮስትሪያል ፓዝዌይ ከዚህ ጋር ደግሞ ቲዩብሮ ኢንፈንዲቡላር። የመጀመሪያ እያየን ያለ ነው ምንድነው አሁን ሜዞሊምቢክ ነው። ሜዞሊምቢክ ደግሞ እንደምናየው ከቬንትራል ታግመንታል ኤሪያ ወደ ኒውክለስ አኮምቢየንስ ነው የሚሄደው ማለት ነው። ስለዚህ ወደ ኒውክለስ አኮምቢየንስ ሲሄድ ምንድን ነው ገቨርን የሚያደርገው የሚለውን ስናይ ሜንሊ ኢት ኢዝ ቶት ቱ ሃቭ አን ኢምፖርታንት ሮል ኢን ኢሞሽናል ነው። ኢሞሽናል ቢሄቪየርስ ሜንሊ እነዚህ የፖዘቲቭ ሲምፕተም ብለን ያወራናቸው ቅድም እነ ደሊዥን እነ ሃሉሲኔሽን እነዚህ ነገሮች በዋናነት የሚገናኙት ከሜዞሊምቢክ ፓዝዌይ ጋር ይሆናል ማለት ነው። ስለዚህ ፖዚቲቭ ሲምፕተም ኢዝ ሪስፖንሲብል የሚሆነው ፓዝዌይ ሜዞ ሊምቢክ ፓዝዌይ ይሆናል ማለት ነው። ኦኬ እዚህ ጋር አሁን ስናየው ከቬንትራል ታግመንታል ኤሪያ ተነስቶ ወደ ኒውክለስ አኮምቢየንስ ዶፓሚን ኦቨር አክቲቪቲ ሲኖረው ወይም ደግሞ ሃይፐር አክቲቪቲ ሲኖረው ምን ሪስፖንሲብል ይሆናል ማለት ነው? ፖዚቲቭ ሲምፕተም ኦፍ ሳይኮሲስ የሚለው ማለት ነው። እዚህ ጋር እንደምናየው የሆነ ኢሜጅ የሚገልጽ ለምንድን ነው ማለት ነው? የሆነ የማይሰማ ነገር ሲሰማው፣ የማይታይ ነገር ሲታየው፣ ኦር የሆነ አካል የሆነ ነገር ሲለው እና የተለያዩ ብሬን ውስጥ የተለያዩ አክቲቪቲዎች ሲካሄዱ እዚህ ጋር ፖዚቲቭ ሲምፕተምን የሚያሳየን ይሆናል ማለት ነው። ስለዚህ ፖዚቲቭ ሲምፕተም የሚመጣው ሃይፐር አክቲቪቲ ኦፍ ዶፓሚነርጂክ ኒውሮን ኢን ደ ሜዞ ሊምቢክ ፓዝዌይ ይሆናል ማለት ነው። ወደ ሜዞ ኮርቲካል ስንመጣ ቅድም እንዳልነው ከየት ይነሳል ማለት ነው? ከቬንትራል ታግመንታል ኤሪያ ይነሳና ወደ ኮርቴክስ ነው የሚሄደው። በዋናነት ወደ ፍሮንታል ኮርቴክስ ብሬን ሪጅን ኮርቴክስ የምንለው ብሬን ሪጅን ይሄዳል ማለት ነው። ስፔሻሊቱ ዶርሶ ላተራል ፕሪፍሮንታል ኮርቴክስ የምንለው ፓርት ላይ ይሄዳል። በዋናነት ሚዲየት የሚያደርገው ኔጌቲቭ ኤንድ ኮግኒቲቭ ሲምፕተም ኦፍ ስኪዞፍሬኒያ የሚታየው እዚህ ፓዝዌይ ላይ ችግር ሲፈጠር ነው። እዚህ ፓዝዌይ ላይ ችግር ካለ ለኔጌቲቭ ሲምፕተም እና ለኮግኒቲቭ ሲምፕተም ላልናቸው ሪስፖንሲብል ይሆናል ማለት ነው። ኮግኒቲቭ ሲምፕተም ላይ በዋናነት ምን አውርተናል? ለርኒንግ ኤንድ
ሚሞሪያቸው አፌክት ይሆናል ብለናል ማለት ነው። ነገር ግን እዚህ ፓዝዌይ ላይ ዶፓሚን በዝቶ ነው ወይ አንሶ ካል አንሶ ነው ወደዚህ የሚሄደው ሃይፖ አክቲቪቲ ዶፓሚነርጂክ ኒውሮኖች ሃይፖ አክቲቪቲ ሲኖራቸው እዚህ ኤሪያ ላይ ለኔጌቲቭ ሲምፕተም እና ለኮግኒቲቭ ሲምፕተም ሪስፖንሲብል ይሆናሉ ማለት ነው። በተመሳሳይ ፖዘቲቭ ሲምፕተምን ትሪት ለማድረግ የምንጠቀማቸው መድኃኒቶች ወይም በዋናነት ዶፓሚን በዝቶ ስለሆነ ዶፓሚን አንታጎኒስቶች ምን ያባብሳሉ ማለት ነው። ወደ ሜዞኮርቲካል ላይ ሄደው ብሎክ ካደረጉ ኔጌቲቭ ሲምፕተም እና ኮግኒቲቭ ሲምፕተሙን ወርዘን ያደርጉብናል ወይም ያባብሱብናል ማለት ነው። ስለዚህ ለዛ ነው አራቱንም ፓዝዌይ ማጣጣም መቻል አለብን ኢን ደ ማኔጅመንት ኦፍ ስኪዞፍሬኒያ ማለት ነው። ሶ እዚህ ጋር እንደምናየው አሁን ዶፓሚን ዲፊሸንሲ ካለ ምን ላይ ማለት ነው ኢንደ ሜዞ ኮርቲካል ፓዝዌይ ላይ ማለት ነው። ስለዚህ የኒውሮኖች ዲፊሸንሲ ካለ ወይም ደግሞ ዶፓሚን መለቀቅ ካልቻለ እዚህ ጋር እንደምናየው ደግሞ ምንም እንኳን ዶፓሚን ቢለቀቅም ነገር ግን ዶፓሚን ሪሴፕተር ብሎከር ድረጎች ቢሰጡ ወይም ደግሞ አዘር ሰከንዳሪ ዶፓሚን ዲፊሸንሲ ቢኖር ምን ነገሮች ሪስፖንሲብል ይሆናል ማለት ነው ለኔጌቲቭ ሲምፕተምስ ኢን ስኪዞፍሬኒያ ላይ ማለት ነው። ስለዚህ ኔጌቲቭ ሲምፕተሞች በዋናነት ከምን የመጡ ናቸው ማለት ነው? ከሃይፖ አክቲቪቲ ወይም ዲፊሽንሲ ኦፍ ዶፓሚነርጂክ ኒውሮንስ ኢን ደ ሜዞ ኮርቲካል ፓዝዌይ ማለት ነው። ይህንን ካየን ወደ ኒግሮስትሪያል ፓዝዌይ ነው የምንሄደው። ኒግሮስትሪያል ፓዝዌይ እንዳየነው ቅድም መነሻው ሰብስታንሺያ ኒግራ ነው። እዚህ ጋር የምናየው ሰብስታንሺያ ኒግራ ነው። መድረሻው ደግሞ ስትሪያተም ነው። በዋናነት ፓዝዌዩ ኒግሮስትሪያል ፓዝዌይ እንለዋለን ማለት ነው። እዚህ ፓዝዌይ ላይ ዲፊሸንሲስ ዶፓሚን ኢንዲስ ፓዝዌይ አሁን በተመሳሳይ ሃይፖአክቲቪቲ ወይም ዲፊሸንሲ ካለ ዶፓሚን ሙቭመንት ችግር ያመጣል። ፓርኪንሰን የምንለው ድዝዝ ማለት ነው። ወይም ደግሞ ፓርኪንሰን ላይክ ሲምፕተሞች ያመጣል ማለት ነው። እነ ኢፒኤስ የምንላቸው ወይም ደግሞ ኤክስትራ ፓይራሚዳል ሲምፕተምስ የምንላቸው ማለት ነው። ለምሳሌ እነ ሪጂዲቲ ሊሆን ይችላል፣ አኪኔዥያ ኦር ብራዲኪኔዥያ ኤንድ ትሪመርስ ሊሆን ይችላል። ዶፓሚን ዲፊሸንሲ ኢን ዘ ባዛል ጋንግሊያ አካታዥያ እና ዲስቶኒያ ላይ ያመጣ ይችላል። ሶ ሃይፐር አክቲቪቲ ኦፍ ዶፓሚን ካለ በዚህ ኤረንት ላይ ደግሞ በተቃራኒው ሃይፐር ካይኔቲክ ሙቭመንት ይኖራል። ለምሳሌ እነ ኮሪያ ዲስኪኔዚያስ ኤንድ ቲክስ የምንላቸው ሃይፐር አክቲቪቲ ሊኖር ይችላል። ምን ካለ ሃይፐር ዶፓሚን ካለ ማለት ነው። ሃይፖዶፓሚን ዲፊሸንሲ ካለ ደግሞ ሃይፖ ሙቭመንት እሱ ነው የሚኖረው። ለምና ኪኔዥያ እና ሪጂዲቲ እና ትሪመር ናቸው የሚኖሩት ማለት ነው። ላስት ፓዝዌይ ቲዩብሮ ኢንፈንዲቡላር ፓዝዌይ ነው። ቲዩብሮ ኢንፈንዲቡላር ያው ቅድም እንዳየ ነው ከሃይፖታላመስ ተነስቶ ወደ ፒቱታሪ የሚሄደው ፓዝዌይ ነው። ሶ በዋናነት አንቴሪየር ፒቱታሪ ማለት ነው። አንቴሪየር ፒቱታሪ ስንል ደግሞ ፕሮላክቲን ሰክሬሽን በዋናነት ሬጉሌት የሚሆንበት ማለት ነው። ስለዚህ ይህንን የሚቆጣጠረው ዶፓሚን ነው በዋናነት። ስለዚህ ዶፓሚን ፕሮላክቲን ላይ ምን አይነት ኢፌክት አለው? ኢኒቢተር ኢፌክት አለው። ዊች ሚንስ ዶፓሚን ወደዛ ፓዝዌይ የተለቀቀ ማለት ፕሮላክቲን ሰክሬሽን ይቀንሳል ማለት ነው። ስለዚህ ፖስት ሲናፕቲክ ዶፓሚን ሪሴፕተር ብሎከር ባይ አንቲሳይኮቲክ ኢንክሪስ ፕሮላክቲን ሰክሬሽን ማለት ነው አይደለም። እነዚህ ፖዚቲቭ ሲምፕተም ትሪት ለማድረግ ብለን የምንሰጣቸው ድረጎች ዶፓሚን ብሎከሮች ወደዚህ ያለውን ፓዝዌይ ብሎክ ካደረጉብን ኢኒቢተር ኢፌክት ኦፍ ዶፓሚን ኦን ፕሮላክቲን ምን ይሆናል ማለት ነው? ይቆማል። ሶ ዲስኢኒቢሽን ይሆናል ማለት ነው። ዲስኢኒቢሽን ኦፍ ፕሮላክቲን ሰክሬሽን። ፕሮላክቲን ሰክሬሽኑ ዲስኢኒቢት ከሆነ ኢንክሪዝ ፕሮላክቲን ሰክሬሽን ማለት ነው። ፕሮላክቲን ከጨመረ ደግሞ ምናልባት ጋላክቶሪያ፣ አሚኖሪያ፣ ሴክሹዋል ዲስፈንክሽን እና ዲፕሬሽን ኤንድ ኦስቲዮፖሮሲስ ሆርሞናል ቼንጆች በማምጣት በዋናነት ሴቶች ላይ ከጡት ወተት መፍሰስ፣ የወር አበባ መቆም፣ ሴክሹዋል ዲስፈንክሽን ወንዶች ላይ ሊያመጣ ይችላል። ዲፕሬሽን፣ ኦስቲዮፖሮሲስ እነዚህ ነገሮች ከሆርሞናል ቼንጅ ጋር በተያያዘ ሊያመጣ ይችላል ማለት ነው። ስለዚህ ኔክስት ወደ ምን እንሄዳለን ማለት ነው? ወደ ማኔጅመንቱ እንሄዳለን ማለት ነው።